በስማ ነፍ ነው የሚያገባ ነው ተብሎ ኢትዮፒካ ሊንክ ነው መጀመሪያ እንትን የተባለው ከዛ ተለጠፈ ከዛ ኮሜንቱን ገብቼ ሳነ እስከዛሬ ይሰቃሉ በጣም የሚያስቀኝ አንዱ ኮሜንት ደረጀ ሊያገባ ነው ምናምን ነገር ነው ፎቶ ያለ የኮሜዲ እንትን ምናምን ነገር ኮሜንት ገብቼ ምን ነው ቸኮለ ከዛ ደግሞ ታች ወረርኩና ደግሞ ሳነብ ሰብልዬ ባይ እንግዲህ እድሜሽን ሙሉ ሽበስ ትነቅይ ትኖሪያለሽ ሌላው ደሬ እንግዲህ በግል እኔ ካንተ ጋር ስናወራ በጣም ካሳብኝ ገጠመኞች መካከል አንዳንድ ሰው መጥቶ አስታወስከኝ የሚለው ነገር ከልጅ ዛሬ 18 አመት ጅጅጋ አውቶቡስ ላይ ያወቀው ሰው አዲስ አበባ አስታወስከኝ እንዴት ነው የምታሳውሰው ዛሬ 18 አመት እና አንድ ቀን ካንተ የተወሰነ ደቂቃ ወይም 30 ደቂቃ አብሮ ሊቀመጥ ይችላል ከዛ በርካታ አመታት በኋላ ነው የምታገኝ እና ያንን ሁሉ እንዴት ነው የምታሳውሰው ከባድ ነው አዲንግ ማሽን ነው ኮራሱ ፈረንጆች ሲሰሩት እስከ ተወሰነ ሺህ ቤት ድረስ እንዲደምር እና እንዲቀንስ ነው ከዛ ኦቨር ኮነ ይላል ታዲያ እንዴ ማለት እኔም ስለሚገጥመኝ ነው አሁን እኔ ለምሳሌ ፍጹም ማላስታውሳቸው አራተኛ ቢ ክፍል የነበሩ ልጆች እኔ ኤ ክፍል ነኝ እናንተ ጊዜ አራተኛ ቢ ነበር እኛ አንድ ላይ እኮ ነው የምንማረው ከኤስ ከዜ እኛ ጊዜ አይደል ከኤስ ከዜ አንድ ላይ ነው አንድ ክፍል መተሰራ ሰው ናችሁ ማለት እና ስም እስከሚጠራ አንዱ ፔሪድ ያልቃል ሃይ ስኩል እያለ ፍቅር ይዞ ያውቃል አይ አያውቅም በየነመር ትምህርት ቤት እያለሁ ነው እሺ ሰብለ ይሄንን ቦታ እንዳታዩ ሰብልዬችን ያው አሳልፊያት አይደለም እያለቀሰ ነው ልጁ አጥቢ ታጣብቀላው ቀጭን ትእዛዝ ነው እሺ ወይ ሃይ ስኩል ወይ ከዛ በኋላ የመጀመሪያ በየነመር ትምህርት ቤት እያለ ዝም ብሎ ያን ፍቅር የሚባል ነገር አለ በቃ ማለት ስለልጅቷ አታውቅም እሺ ግን በቃ እኔ ያው ፍቅር ማለት የመጀመሪያው ተች እንትኑን ያወቁት ያኔ እሱ አታውቅም አሁን አግብታ 3 ልጆች ወልዳ ኖርዌይ ነው ምናምን ነው የምትኖር እሺ ሰብለ እንዳታይ እና እሺ እኔ ነኝ ሞዳት እሱ አታውቅም እኔ ክፍል ውስጥ አለቃ ነኝ እሺ ምናምን ነገር ስም ስጠራ ምናምን ነገር እሷ ስም ጋር ስደርስ በቃ እጄ ሁሉ ይንቀጠቀጣል በቃ ምናምን ነገር በቃ ሰለ አለች ለምን ተጠራል ቀጥሎ ነው አስካለ ምናምን ብርሃኑ ምናምን እያልኩ ልጣራው በጣም የሚገርም ነገር ደግሞ የክፍል ኃላፊያችን ደግሞ እስቲ ምንድነው ይሄ ክፍል ምናምን አሰበጣጥሮ እኔና እሷን ጎልጎና ያረጋል ወይኔ ያከታል እንግዲህ ያለውን ስቃይ ታውቀዋል አንድ ቀን ትምህርት እየተማርን ይሄ ጠቅጠቅ ስክሪፕቶ ነበር እንደዚህ ጠቅጠቅ እየተማርን ጠቅጠቁ አለና ቀሚስ ነው ያረጋችው ቀሚሷ ማለት እዚህ ጋር ወደቀ ከዛ ቀሚሷ ማለት ላይ እዚህ ላይ ወደቀና ከዛ አላያትም አፈራታል ልጽፍ ፈልጌ ስክሪፕቶ ሰጪኝ ስላት አንሳዋለች ምን ማለት ነው እዚህ መሃል ገብተህ ማንሳት ምን ማለት ነው ራንሽው አልባት አንሳው ራንሽው ያ ፔሪድ በቃ ባንሹና ነገር ፈልጎም ተጣልተው መጣቆስ የለም ሰፈር ውስጥ እዚህ በኳስ የምንጣላው አንድ 53 ቀበሌ አንድ ጊዜ ተጣልቻለሁ ከላዩ ላይ ሆኜ እየመታውት ገላግሉኝ አልኩ ሰው ያልኩ ከላዩ ላይ ሆኜ እሺ እየመታውት ምንድነው ገለብጠኛል ብለህ ነው ካሁን እሱ ብቻ ሳይሆን በቃ ድብድብ አልወድም ግን ሳላስበው ጣልኩት ከላዩ ላይ ሆኜ ገላግሉኝ አንዴ ደግሞ ማን እንደ ጻው እንደፈጠረው አልናቀም እዛ ሸበሌ ጎን አለች አይደለም ሜዳ እዛ ነበር ምን ጫውቶ እዛ ነበር በጣም ብዙ ነገር ያሳለፍኩትና የኛ ቡድን ጨዋታ የለውም የሌላ ቡድን አለና እሱ ቡድን ማን ያልፋል ብለን ነው ለዋንጫ ለማለፍ እዛ ለማየት መነጽር ምናምን ነገር እያየን አንድ ጓደኛችን ማንን እንደሆነ እንደለከፋ አይታወቅም ድብድብ ተነሳ
እና እኔ በቃ መነጽር ምናምን አድርጌ አንዴ በቃ አለ ይገራልማ ምንድን ነው ምናምን ነገር አልኩኝ። ምንድን ነው እንደዚህ ነው ያልኩት። በቃ ምንድን ነው ምናምን እጁ እዚህ አካባቢ ሲደርስ ትዝ ይለኛል። ከዛ በኋላ ምንም ትዝ የሚለኝ ነገር የለም። እዚህ ድረስ ትዝ ይለኛል። አይተው ልጅ መነጽሩ ባሌ እኔ ጉለሌ ምን አይነት ቦክስ ነው በስማ እኔ እሱን ልጅ አሁን ባገኘው ኢትዮጵያ በቦክስ ራሷን ችላ ነበር። አንድ ያለኝ የት እንደሄድኩ አላውቅም። በሩጫ ዞሮብኛል። የት እገኛለሁ? ሸዋ ዳቦ ገነት ሆቴል ነው። ለካ አንድ ጓደኛ አብሮ ነበረ እዚህ እኮ አይደለም ሰፈራችን ብሎ ስለዞረብኝ ታዲያ የት ነው ሲል እኛ እኮ አፍሪካ አምስተኛ ነን ብሎ በዛ በኩል ዞረን መጣንና ሰፈር ደርሼ የምን አፈር ነው ከተቱብኝ ብዬ እንድትወላለው ለካ አንዱ ጥርሴ ነው። አንድ ጥርሴን ሸበሌ ጎን ያረገፍኩ ሰው ነኝ። እዚህ ጋር አንድ ጥርሴን ነውና ከስንት ዓመት በኋላ የመታኝን ልጅ አይቼው ያውቀኛውን ታዋቂ ከሆንኩ በኋላ ማለት ነው ያውቀኛውን ብዬ ሊያየኝና አስታውስከኝ ሊለኝ ሲል አስታውሻለሁ። እኔ ወደዚህ ዞርኩ። ማን ሞኛለ ቢደግመኝስ? ከቀለድካቸው ምርጥ ቀልዶች ውስጥ በጣም አንዱ የሚመቸኘቱ መሰለ ባለስልጣኖችና አርቲስቶች ኳስ የተጫወታችሁ ጊዜ እንትና እሱ ኮርና ተገኝቶ ልንሻማ እኛ ላይ ባለስልጣኖችና አርቲስቶች ማለት እኛ ላይ ኮርና ተገኝቶ የማዘን ምት ልንሻማ እንዲህ ብለን ምናምን ነገር ሊመታ ሸዋፈራው እንደዚህ ብሎ አጋጣሚ እንዲህ ሲዞር ጋሽ አባዱላ ናቸው ወይ ከለልኩት ይሁን ዝቅለ ለተኛ ባልሻማስ ደግሞ ከርሶ ጋር ስለምን ቤት ኪራይ እንትና ሰይፉ ነው እሱ። ኦኬ ሰይፉ ሰው ጠልፎ እየመጣ ማንን የጠለፍኩት ደረጃ በእናትህ ኧረ ማንን የጠለፍኩት ደረጃ ማንን የጠለፍኩት ሲል እንዴ አትያዘኝ እኔ አንድ ቡድን እኮ ነን ደረጃ ማንን የጠለፍኩት ወይኔ እኔም ብሎ ሰይፉ ወይኔ ማለት በቃ ሽቶኝ የኪራይ ቤቶች ምን ኃላፊ በግል ቤት ስለምኖር ችግር የለም እደግማቸዋለሁ። እንደውም የእንትኑ ደግሞ ይዘው ሲመጡ በጣም ነው የሚያስፈሩት። ባለስልጣን ቡድን ይዘው ሲመጡ እኔ ነኝ የማውቃቸው ስልጣናቸው ሊጠልፉ እንትን ይሄዳሉ። እነ ቢኒያም የሰለሞን ቦጋለ ሊጠልፉ ይሄዳሉ ይሉኛል። ማን ነው ሲሉ ፍትህ ሚኒስትሩ ሲል የዳኛውንም ሀሳብ ሊያስለውጡ ይችላሉ። ደረጀ አቤት 3 የኦሮምኛ ቃል አጥራ ነጋ ተከፈተ ከኛ አሲቲ ኩዳም ማለት በረዱኪያ አለቀ እኮ አይ ለኔ አልተባለማ። በትክክል ተመልሷል ግን ተጠቅሟል። 5 10 እኔ እኮ ነው